ሰላም ጤና ይስጥልን እንዴት ናችሁ ትሬደሮች? እኔ ደህና ነኝ በጣም። ዛሬ የቀጣይ ሳምንትን ሶስት ፔሮችን አናሊሲስ እንሰራለን። ያ ማለት ከዲኤክስ በመነሳት የአሜሪካን ኢንዴክስ ቫልዩ ማለት ነው። ከዛ ፕራይስ በመነሳት እሱን በመመርኮዝ የጎልድን ዩኤስዲ እና የዩኤስዲ ጂፒዋይ አናሊሲሶችን እንሰራለን ማለት ነው። አጠር አድርጌ ለማቅረብ እሞክራለሁ። ሶስቱም ፔሮች ላይ ተመሳሳይ አይነት ስትራቴጂ ነው የምጠቀመው። ተመሳሳይ ከዚህም በፊት ተጠቀምበት የነበረው ሆኖ ግን ትንሽ አንድ ሞዲፊኬሽኖች ይኖሩታል። ስለዚህ እነሱን በመጠቀም ነው አሁን አናሊሲስ የምንሰራው። ወደ ቀጥታ ወደ አናሊሲሱ እንግባ። አናሊሲስ የሚያስፈልገው ብዙን ጊዜ ዊኬንድ ላይ የሚቀጥለው ኔክስት ማርኬት ምን አይነት እይታ ይኖረዋል የሚለውን ፕሪዲክሽን ነው የምናቀርብለት ቤዝድ ኦን በእኛ እውቀት ላይ ተመርኩዘን ማለት ነው። ቴክኒካል እና ሌሎች አናሊሲሶች በማቆራኘት የማርኬቱን ሪዛልት ለማየት ወይም ለመተንበይ እንሞክራለን ማለት ነው። መቶ በመቶ ሁሉም አናሊሲሶች ሹር ባይሆኑም እርግጠኛ ባይሆኑም ግን ፕሪዲክሽን አለ። አንድ ሲስተም የሚከተላቸው የራሱ የሆነ አካሄድ አሉት። እሱን አካሄድ የማንኛውም አይነት ትሬደር የራሱ የሆነ ወርኪንግ ወይም ዊን ሬት ያለው ስትራቴጂ ይኖረዋል። እሱን በመከተል ማርኬቴ በሚቀጥለው ምን አይነት ወዴት አቅጣጫ ይሄዳል በሚለው ተንብዮ ኔክስት ትሬድ ላይ ይገባል ማለት ነው። ከዲኤክስዋይ እንጀምር። ዲኤክስዋያችን ፎር ሃወር ታይም ፍሬም ኦልሞስት ብሬክአውት አድርጎ ወደ ቡሊሽ የሚሄድ ይመስላል። ዴሊያችንም ኦልሞስት ወደ ላስት ዊክ ዴሊያችን ቡሊሽ ነው፣ ግን ዊክሊ ደግሞ ስቲል ከሬንጂንግ ወጥቶ ወደ ቡሊሽ እየሄደበት ያለ አይነት ስትራክቸር ነው እያሳየን ያለው። ዲኤክስዋያችን ወደ ዲኤክስዋይን በፊቦናቺ ቱልስ ስናየው ኦልሞስት እኛ በምንፈልገው 0.65 የፊቦናቺ ሌቭላችን ላይ ቴስት አድርጎ ወደ ላይ እየሄደ ነው ያለው። ዴሊ ካንድላችን ሁሉም ላይ ስንሰራ ይሄን ቱል እንጠቀማለን። ፎር ሃወር ላይ ደግመን ስናየው ሞስት ፎር ሃወር ካንድላችን እዚህ ጋር በዶጂ ካንድል ነው ይዘጋልን። ዶጂ ካንድል ሞስት ፕሮባብሊ ባየሮችንም ሴለሮችንም እኩል የሚፋጁበት ቦታ ነው ዶጂ ካንድል ፕሪንት የሚሆነው። ይህ ቦታ ደግሞ የኦፕቲማል ትሬዲንግ ኢንትሪ ብለን የምንገባው አይነት ቦታ ነው። ሁሉም ትሬድ ላይ ከኦፕቲማል ትሬዲንግ ዞን ወይንም ኦፕቲማል ትሬዲንግ ኢንትሪ ኦቲኤችን ሁሌ የምንወስደው ከፌር ቫልዩ ጋፕ እና ኦርደር ብሎካችን ነው ማለት ነው። ዲኤክስዋይ ትሬደብል አይደለም፣ በእርግጥ ግን የማርኬት ዳይሬክሽኑ ወዴት እንደሚሄድ ያሳያል። የዲኤክስዋይ ስትሪንግስ የሌሎች ዩኤስዲ ከረንሲ ላይ የሚፈጥረው አሉታዊ አዎንታዊ ተጽዕኖ ይኖረዋል። ከረንትሊ ዲኤክስዋያችን የምንፈልገው ቦታ ላይ በመድረስ ወደ ታቀደለት ወይንም ደግሞ ይደርሳል ወደሚባልበት ቦታ እየሄደ ነው። ዲኤክስዋያችን ኔክስት ዊክ ላይ 99 ይገባል ተብሎ ይጠበቃል። አሁን ላይ 98 ነው። ዲኤክስዋይ ስትሪንግስ በሚያሳይበት ጊዜ ሁሌም ዩኤስዲ ፔሮች ድክመትን ያሳያሉ ተብሎ ይጠበቃል። ወደ
ጎልድ አናሊሲስ እንግባ ቀጥታ። ጎልድ በባለፈው ሳምንት ትንሽ ወደ ቤርሽነት ወርዶ ነበር። ግን ስቲል የኛ ስትራቴጂ ሪስፔክት አድርጎልናል። ላስት ዊክ ከዚህ ጋር ነበር ባይ ሂት ያደረግልን። አሁን ደግሞ ዛሬ ልክ አይደለም ግን ለራሴ ልስራው ይሄን ቪዲዮ። ሶ 4 hour ታይም ፍሬማችን ላይ ከስዊንግ ሎ ወደ ስዊንግ ሃይ ሶ እዚህ ጋር የምናየው እዚህ ጋር ሺፍት አለ። ማርኬታችን ሺፍት ከፈጠረልን በኋላ እዚህ ጋርም ሌላም ሺፍት አለ። ሶ እዚህ ጋር ደግሞ የምናየው ስዊንግ ሎው ከስዊንግ ሃይ ፌብናቻችንን እናሰምረዋለን። እስቲ ክሊር ላድርጋትና ፌብናቻችን ሁሌም ስዊንግ ሃይ እና ስዊንግ ሎው ነው የምንይዘው። that's how our strategy works። ስዊንግ ሃይ እና ስዊንግ ሎው እንዴት ነው አይደንቲፋይ የምናደርገው ካለን እንዲሁ በማየት የማርኬት ስትራክቸር በሚሰጠን እንትን ነው ማለት ነው ስትራክቸር። ሶ በዚህ አይነት እንዲህ በማድረግ የማርኬቱን ስትራክቸር ማየት እንችላለን። የአልሞስት ብሬክ አፕ እንዲህ የሚቀጥል ይመስለኛል ኔክስት ዊክ። ሶ ምንድነው እዚህ ጋር ያየነው ትልቁን የማርኬት ስትራክቸር ሺፍት የሚይዝልን ማርኬታችን ሃየር ሎ ሎወር ሃይ ሃየር ሎ ሎወር ሃይ ብሎ በሚሄድበት ጊዜ ስትራክቸር በሚሰራልን ጊዜ የምንይዘው ኤሪያ ይሆናል ማለት ነው። እዚህ ጋር እንደምናየው ማርኬቱ እንዴት ነው እየሄደ ያለው? እዚህ ጋር ያደርጋል። እችን እንደ ሃይ ነው የምንወስዳት። ከዚህ ሁለቱ ይሄንን እንደ ሃይ ነው የምንወስደው፣ ይሄንን እንደ ሎ። ከነዚህ ደግሞ ሄድን ይሄንን እንደ ሃይ እንወስዳለን፣ እዚህ ጋር ደግሞ እንደ ሎ እንወስዳለን። ቀጥለና እነዚህ እናልፍና እዚህ ጋር እንደ ሃይ እንወስዳለን። ሶ እዚህ ጋር ቀጣይ እንደ ሎ የምንወስደው እዚህ አካባቢ ነው ማለት ነው። ሶ ቀጣይ እንደዚህ የሚቀጥል ይመስለኛል። ሶ ማርኬታችን ስትራክቸር እየሰራ በሚመጣ ጊዜ ሃየር ሎ ሎወር ሃይ ሎወር ሃይ ሃየር ሎ በሚልበት ጊዜ ሁሌም ስዊንግ የሚባል ነገር አለ። እኛ ከ1 hour ታይም ፍሬማችን ስዊንግ እንይዛለን። ስዊንጋችን የምናሰምረው ደግሞ የምንጠቀመው ከካንድል ዊካችን ከቦዲ የሚይዘው አሉ። እኛ ግን ከዊክ ነው የምንይዘው። ከዊካችን እስከ ኔክስት ዊካችን ነው የምንይዘው ማለት ነው። ሰው ካንድል ዊክ ከያዝን በኋላ ካንድል ላይ እናድርገው። ሶ ይሄን ይመስላል። እዚህ ጋር ስዊንግ የያዝንበት ምክንያት እችን ካንድል ስዊንግ ሎው የሚባለው ሚድል ካንድል ሁለቱ ካሉት በዚህኛው እና በዚህኛው ካሉት ካንድሎች በልጣ የምትገኝ ከሆነ ይሄኛው እንደ ስዊንግ ሎው እንይዘዋለን ማለት ነው። እዚህ ጋር ደግሞ እንደ ስዊንግ ሃይ የምንይዘው ፖይንት እችኛዋ ካንድል ናት። ሶ እችኛዋ ካንድል ከዚህኛው እና ከዚህኛው ውስጥ ይበላለጣል። እስኪ እንደምታዩት ይሄኛው ካንድል ይሄን ይበልጧል። ስለዚህ ስዊንግ ሃያችን እችኛዋ ኤሪያ ናት ማለት ነው። ሶ ሁለቱን እንደዚህ በመያዝ ሪትረስ እስኪያደርግልን እንጠብቃለን። ሁሉም ወደኋላ ባክ ቴስት አድርጋችሁ በዚህ ትሬዲንግ ስትራቴጂ ብትሄዱ ኦልሞስት ሁሉ ማርኬት በእንደዚህ አይነት ሙቭመንት ነው እየተንቀሳቀሰ ያለው። ሶ ይህን ላጥፋው እና ኔክስት የምናየው ማርኬቱ እዚህ አካባቢ ከመጣልን በኋላ ኦፕቲመም ትሬዲንግ ኢንትሪ የምንላት ኤሪያ ናት። ኦቲኢ ኦፕቲማል ትሬዲንግ ኢንትሪ ዞናችን ነው ማለት ነው። ሶ ከዚህ ኢንትሪ ዞናችን ሁሌም ልክ ማርኬቱ እዚህ ከመጣልን በኋላ እዚህ አካባቢ ላይ የምንፈልጋቸው ኢንትሪዎች አሉ። ላይክ 5 ሚኒት ላይ ዳይሬክትሊ እናደርገውና
እዚህ ጋር 5 ሚኒት ላይ ፌር ቫልዩ ጋፕ እና ኦርደር ብሎክ እንፈልጋለን ማለት ነው። ልክ እዚህ ከገባ በኋላ ወይ ከመስመሩ በኋላ የምንፈልገው ሁሌም 5 ሚኒት ላይ ሉክ የምናደርገው ኦቲያችን ላይ ፌር ቫልዩ ጋፓችን እስከ ኦርደር ብሎካችን መጨረሻ እንይዘዋለን ማለት ነው። ይህን ትሬድ ኢንተር የምናደርገው ከዛ አካባቢ ነው። እንደዚህ ከያዝን በኋላ ላይክ ማርኬቱ ይህን አካባቢ በጣም ሪስፔክት ያደርገዋል። ኢንትሪያችን የሚሆነው እዚህ አካባቢ ነው። መሀል ላይ ስቶፕ ሎሳችን ከሱ ትንሽ አነስ ብሎ ነው የሚሆነው። ይሄኛው ላጥፋው። ይሄን በረጅም ዓመት ለምሳሌ የ2020 ማርኬት ዳታን ፕራክቲስ በማድረግበት ጊዜ አብዛኞቹ ኢንትሪዎች በእንደዚህ አይነት መንገድ ነው ኢንትሪ ሊሆን የቻሉት። ከኢንትሪ ዞናችን ላይ ሁሌም 5 ሚኒት ብሬክ ኦፍ ስትራክቸር ካገኘን በኋላ ምንድነው ማርኬቱ ያደረገው? እዚህ ጋር በቦዲ ከዘጋልን ማርኬቱ ኮንፊርሜሽን ሰጥቶናል ማለት ነው። the next confirmation will be we have 2 places and እዚህ ጋር lower time frame ላይም እንዴት ነገር መጠቀም እንችላለን። እችኛዋን እንደ ስዊንግ ሎ ከዛም በኋላ እዚህ ጋር ደግሞ እንደ ስዊንግ ሃይ ከያዝን በኋላ ስቲል ምንድነው ያለው ኦፕቲመም ትሬዲንግ ኢንትሪያችን ላይ በ0.65 እና 0.85 መካከል የሚገኘው ሁለት አይነት ኢንትሪ እንትናችን አለ። እዚህ ጋር ኦርደር ብሎክ አለን፣ እዚህ ጋር ደግሞ ኤፍቪጂ አለን። ሁሌም ከኤፍቪጂ እና ከኦርደር ብሎክ በመያዝ ማርኬቱን ኢንተር ልንለው እንችላለን። ሌላም ደግሞ ማርኬቱ ዲፕ ላይ መጣልን ስለሚችል ይሄ ዲፕ ሪትሬስመንት ነው። አፍተር ዲፕሬስመንት ደግሞ ባይመጣ 0.23 ወይም 0.32 የሚባል ሪትሬስመንቶች አሉ። ሌላኛው ሪትሬስመንት ማርኬቱ ከዚህ ሊመለስ ይችላል። ሁለት አይነት ኢንትሪ ያለን። ኔክስት ዊክ ማርኬቱ እንዲህ ኦር ደግሞ እንዲህ ከወረደ በኋላ እንዲህ ይመለሳል ማለት ነው። this is our next week analysis። ማርኬቱ እንዲህ ነው የሚቀጥለው። ቲፒያችን ላይ ካረግን በኋላ ይሄ ኦልሞስት ወደ የሰኞና ማክሰኞ አካባቢ ወደዛ ይደርሳል ብዬ አስባለሁ። as a general this is our entry, this is our confirmation። ከሁለት ቦታ ነው የምንገባው። ማርኬቱ ዲፕ ሪትሬስ የሚያደርግ ከሆነ ኢንትሪያችን ከ4200 አካባቢ ሎንግ እንገባለን። ስቶፕ ሎሳችን ስቲል እዚህ ጋር የምናደርገው ማለት ነው። ይሄን ይመስላል የዩሮ ኤስዲ እይታዬ። ሎወር ታይም ፍሬም ላይ ነው ስቲል ያለው። ሃየር ታይም ፍሬም ላይ ማርኬቱ ያው ኤኒ ታይም ቼንጅ ስለሚያደርግ እዚህ ጋር እንደምታዩት ዴይሊ ካንድል ዊክሊያችን ላይ እናደርገውና ሞስት እንዴት ነገር አለው የሚመለስም አይመስልም። የጎልድ አካሄድ ሃየር ታይም ፍሬም ላይ ለመገመት እጅግ ይከብዳል። ሎወር ታይም ፍሬም ላይ ለጊዜ እሱ አይነት ነገር ይሄንን የምንሰራው። አጠቃላይ የጎልድ ኔክስት ዊክ እይታችን ይሄን ይመስላል። ወደ ዩሮ ኤስዲ እንግባ። let me clear this one። ዩሮ ኤስዲ ዴይሊ ካንድላችን ዴይሊ ታይም ፍሬማችን ስናየው ላስት ዊክ ሞስት ቡሊሽ ነበር። እዚጋ እንደምታዩት ምንድነው እዚጋ በሌላ እንትን ስናየው ስትራቴጂ ኦር እዚጋ ስትሮንግ የሆነ ሬዚስታንስ ሌቭሎች አሉ። ከዚህ ጀምሮ እነዚህ ሬዚስታንስ ሌቭሎች ብሬክ አድርጎታል። እዚጋ እንደምታዩት
ይሄኛውን ብሬክ ካደረገው በኋላ እንደ ሪቴስት ነው የተመለሰው ዴይሊ ላይ። ላስት ዊክ ጁማ ዓርብ ዕለት እንደ ሪቴስት ነው የተመለሰው። we expect what ኮንቲኒየስ እንጠብቃለን ማለት ነው። ይሄ ዴሊያችን ከሆነ ቀጥታ 1 hour ታይም ፍሬማችን ላይ እናደርገውና 1 hour ታይም ፍሬማችን ላይ ይሄንን ስትራክቸር ከሰጠን ምናልባትም from lower swing to higher swing ከሄድን በኋላ ከሰመርን በኋላ most probably ወደ ኦፕቲመም ትሬዲንግ ዞናችን የመግባት እድል ይኖረዋል። ኦፕቲመም ትሬዲንግ ኢንትሪያችን ላይ በግልጽ እንደሚታየው እዚህ አካባቢ ላይ ፌር ቫልዩ ጋፕ አለ። አንድ ሌላ ደግሞ ስቲል ከዚህ ጋር ብሬክ ስላደረገልን ይሄ ብሬክ አፕ ኦር ሪቴስት ሊሆን ስለሚችል ከዚህ አይነት ቦታ ላይ ማርኬቱ ሙቭ ያደርጋል ብለን እናስባለን። ወደዚህ ደግሞ ብሬክ አድርጎ ካልመጣ most probably ከዚህ ደግሞ almost አልፎታል፣ ከዚህ ላይ መለስ ይችላል። next week our expectation will be like this። ምክንያቱም ዲኤክስ ላይ እንደምናየው ዲኤክስ በጣም ስትሮንግ ሆኖ ወደ ላይ እየወጣ ነው አይደል? ዲኤክስ ወደ ላይ በሚወጣበት ጊዜ ዩሮኤስዲ ወደ ታች ነው የሚሄደው ማለት ነው። የዩሮኤስዲን ወደ ታች ያመጣበት ምክንያት የዲኤክስ ወደ ላይ መሄድ ነው ማለት ነው። ስለዚህ ዩሮኤክስዲ ኤክስፔክቴሽናችን እንዲህ ነው የሚሆነው ኔክስት ዊክ ላይ። ሌላው ዩኤስዲጂፒዋይ ነው። ዩኤስዲጂፒዋይ እይታዬ ይሄን ይመስላል። ምክንያቱም ሃየር ታይም ፍሬም ላይ ስናየው ማርኬቱ ኦልሞስት ብሬክአውት ሊያደርግ ነው። እዚህ ጋር እንደምታዩት ሰፖርት ሬዚስታንስ ኤሪያ አለ። ከአንድ ሰፖርት እና ሬዚስታንስ ኤሪያ ከሶስት በላይ ከተመላለሰ ሶስተኛው አራተኛው ላይ ብሬክአውት የማድረግ እድል ይኖራል ማለት ነው። ኤክስፔክት የምናደርገው እዚህ አካባቢ ዊክሊ ላይ ሰብሮት ይወጣል ብለን እናስባለን። ኮንቲኒሽን ዴሊ ላይም እንደምታዩት የዴሊ ካንድላችን ኦልሞስት ሀመር ናት። ሀመር ስትራክቸር ይዛለች። ሀመር ደግሞ የቡሊሽነት እንትን ነው የሚያሳየው። በሲአርቲ ኮንሰፕትም ስናየው ሲአርቲ ኮንሰፕት እዚህ አካባቢ ላይ እንደ ኪ ሌቭል ስናየው ማለት እችኛዋ እንደ ብሬከር ብሎክ ነው የምንይዛት እችን ካንድል። እችን ብሬከር ብሎክ እንደ ኪ ሌቭል ካየናት አንድ ትሬድ ደግሞ ኪ ሌቭላችን ላይ እንዲህ አይነት ስትራክቸር የሚያሳይ ከሆነ ኪ ሌቭላችን ናት። ኪ ሌቭላችን ቴስት አድርጓል በዊክ አንደር ኪ ሌቭል በሲአርቲ ኮንሰፕት ነው እያየን ያለ ነው። በዊክ ከዘጋ በፕሪቪየስ ዴይሊ ካንድል ላይ በዊክ ነው የዘጋው። ይሄንን ሲአርቲ ሎ ከያዝ ነው ሲአርቲ ሎ ነው ሺፍት አድርጎ ነው የዘጋው። ኔክስት ካንድላችን የሚቀጥለው ቅዳሜ ሰኞ እንዲህ አይነት ሙቭመንት ልናይ እንችላለን። ከማርኬቱ እንደከፈተ ምንድን ነው የሚያደርገው? እዚህ ቅርታ በጣም ላስት ዴይ ላይ ያሉትን ኤፍቪጂዎችን ይዞ ነው የሚወጣው ማለት ነው። ይሄኛውን ሞስት ፕሮባብሊ ብሬክ ያደርገዋል፣ ግን ደግሞ ይሄን ዞን ብሬክ እስኪያደርገው መጠበቅ አለብን። እዚህ ጋር ቴስት የሚያደርግልን ከሆነ እና በሎወር ታይም ፍሬም እንዲህ አይነት ስትራክቸር የሚሰራልን ከሆነ ዳይሬክትሊ እዚህ መጥተው ወደ ላይ የሚሄድ ይመስለኛል። ይሄን ይመስላል የዛሬው የማርኬት እይታዬ። ምናልባት ትንሽ ወዝገብ ሊል ይችላል። የሌሎችንም
ለማየት ሞክረናል። ይሄ ኮንቲኒየስ ነው። ይህን ስትራቴጂ ካልገባችሁ ቴስት ሳደርገው አይቻለሁ። ምንድነው የምጠቀመው የፊቦናቺ ቱልስ እዚጋ እንደምታዩት ሴል ለማድረግ ከላይ ስዊንግ ሃይ እና ስዊንግ ሎውን ነው ማያይዘው የ1 ሃወርን። ከዛ በኋላ ኦፕቲመም ትሬዲንግ ኢንትሪ የሚባሉት ቦታዎች